ወላጆች የአሳ ዘይትን በሚገዙበት ሰዓት ማየት ያለባቸው 3 ነገሮች። የመጀመሪያው በአሳ ዘይት ውስጥ ወሳኝ የሆኑ ውህዶች አሉ። ዲኤችኤ እና ኢፒኤ የሚባሉ ለተለያየ እድሜ የሚሰጡ መጠን አላቸው። ስለዚህ ወላጆች በሚገዙበት ሰዓት የዲኤችኤ ኢፒኤ መጠኑ ለእድሜያቸው ተመጣጣኝ መሆኑን ማየት ይኖርባቸዋል። አንዳንድ የአሳ ዘይት ከውጫቸው ሽፋን ላይ የሚጽፉት መጠንና የዲኤችኤ ኢፒኤ መጠኑ ለእድሜያቸው ተመጣጣኝ ላይሆን ስለሚችል በአሳ ዘይቱ ሽፋን ላይ ያለውን የኢፒኤ እና ዲኤችኤ መጠንን ማስተዋል ይኖርባቸዋል። ሌላ ሁለተኛው ነጥብ ማየት ያለባቸው ለህፃናት በካፕሱል መልክ ከተዘጋጁ የአሳ ዘይቶች ይልቅ በሽሮፕ መልክ የተዘጋጁ ተመራጭ ነው። ይህ ለምን ይጠቅማል? አንደኛ ህፃናት በፈሳሽ መልክ ያለውን የአሳ ዘይት ሲወስዱ ከምግብ ጋር ቀላቅሎ ለመስጠት ይቻላል። ሌላው ይህንን ቴስቱን እንኳን ባይወዱት የአሳ ዘይቱን ከተለያየ ለምሳሌ እንደ እንቁላል፣ እርጎ ከመሳሰሉት ወይም ስጋ ከመሳሰሉት ጋር አብሮ በሚሰጥበት ሰዓት የአሳ ዘይቱ ከአንጀት ወደ ሰውነት በብዛት እንዲመጠጥ ያግዛል። ስለዚህ በፈሳሽ መልክ የተዘጋጀው ለህፃናት ተመራጭ ነው። ሌላውና ሶስተኛው የአሳ ዘይቱ በሶስተኛው ወገን የጎጂ ኬሚካሎች እንዳሌለው የተረጋገጠ ቢሆን ይመረጣል። ለምሳሌ እንደ ሜርኩሪ የመሳሰሉ በአንዳንድ አሳ አይነት ዝርያ ውስጥ ያሉ ለህፃናት ጎጂ የሆኑ ኬሚካሎች አሉ። እነዚህ ነገሮች አለመኖራቸው መረጋገጥ ያስፈልጋል። ከዚህ በተጨማሪ እንግዲህ ከኦሜጋ 3 ስብ በተጨማሪ አንዳንድ የአሳ ዘይቶች ተጨማሪ የሆነ ግብአትን ሊይዙ ይችላሉ። ለምሳሌ እንደ ቫይታሚን ኤ፣ እንደ ቫይታሚን ዲ የመሳሰሉ በጣም አስፈላጊ የሆኑ ንጥረ ነገሮችን ሊይዙ ይችላሉ። ስለዚህ ከአሳ ዘይቱ በተጨማሪ እነዚህ የያዙ የአሳ ዘይት አይነቶችን ብትጠቀሙ ወላጆች ለህፃናት ዘርፈ ብዙ የሆነ ጠቀሜታ ማግኘት ይችላሉ። ስለዚህ ወላጆች እነዚህን ከላይ የተነጋገርናቸውን 3 ነጥቦች በማየት የአሳ ዘይትን ሲመርጡ በአግባቡ መምረጥ ይኖርባቸዋል። አመሰግናለሁ።